ዌልካም ጋይስ ኤንድ በዚህ ሳምንት 4 ትሬድ ወስጄ ነበረ። ከአራት ውስጥ 2 ዊን እና 2 ሎስ ናቸው እና በዚህኛው ሳምንት የጨረስንበት ብሬክ ኢቭን ነው። ሙሉ ብሬክዳውን ሳደርግላችሁ ይሄኛው ማርኬት ከሰኞ ውጪ እንዳለ ቤሪሽ ነበረ። ከሰኞና አርብ ውጪ ቤሪሽ ነበረ። የሰኞ ትሬድ ትንሽዬ ቤሪሽ ነገር ወደ ኒውዮርክ ሴሽን ለመያዝ ሞክረን ነበረ፣ አልተሳካም። ግን እንዳለ የነበሩትን ሳምንታት እንዳለ ቤሪሽ ነበር ለመያዝ የሞከርነው። አርብ ደግሞ በዚችኛዋ ኦፕን ጋፕ ምክንያት እዚህ ጋር ዴይሊ ኦፕን ጋፓችን ነበረች። የቆየ ነው ግን እሱ ሪስፔክት አድርጎ ቡሊሽ ሆኖ ነበር ማርኬቱ። ዛሬ እሱን ትሬድ ካሽ ለማድረግ ችለን ነበረ በቡሊሽ ማርኬት እና ወደ ወሰድናቸው ትሬዶች እንግባ። ከሰኞ ጀምር። ሰኞ የነበረው ትሬድ አሪፍ ባይሆንም እንዳለ ማኔጅ አድርገናል እንዳለ የነበሩትን ማለት ነው። እኛ ወደ ትሬድ አሪፍ ነው። ዊኑን ላስቀድሙ ይሻላል። then this one ይሄኛው ዋና ምክንያት የገባውበት እዚህ ዋን አወር ፌር ቫልዩ ጋፕ ነበረ። ከፎር አወር ፌር ቫልዩ ጋፕ ጋር ተደምሮ ብዙ ነበረ። ብዙ ፌር ቫልዩ ጋፖች ነበሩ በዚህኛው ካንድል ውስጥ። እቺኛው ልክ እቺኛውን ተች እንዳደረገልኝ በዚህኛው ኤስኤምቲ ፈጠረልኝ። በዚህኛው ዊክ ደግሞ እንድገባበት የገፋፋኝ ነገር ቢኖርም አባፍ ክሎዘር መኖሩ ነው። እዚህ ውስጥ ክሎዝ ቢያደርግ ኖሮ አልገባም ነበር። በጣም ወደ ላይ ወጣና ክሎዝ አደረገ አባፍ ዲዝ ማለት ነው። then ያው እዚህ 50 ሚኒት ላይ ደግሞ ኤስኤምቲ ፈጠራለን። ከኤስ ጋር ዩኤስ 500 ጋር ፈጠራለን። and another one 5 ሚኒት ላይ ስንሄድ ደግሞ እዚህ ጋር ትንሽዬ ሲአይኤስዲ ነበረች። ሲአይኤስዲ ተጠቅመን እዚህ ጋር ሲአይኤስዲ ድጋሜ ሌላ ትሬድ ኔተር ለማድረግ እየፈለኩ ነበር፣ ግን ምንም ቻንስ አልነበረም። እዚህ ጋር ደግሞ ድጋሜ ልገባው ነበር። እሱን ደግሞ አንድ ትሬድ በአንድ ቀን ይቻላል ብዬ ተውኩት። አዲስ ምን ሲአይኤስዲ ትሬድ ይሄን ይመስላል። 1 to 2 ነው። በደንብ ወደ አሜሪካ ሊገርና በደንብ ሰፋር አድርገው ይሄን ይመስላል። አብዛኛው ሰዎች ይሄን ነበር ቴክስ ያደረጉት ነበር። ይሄ ትሬድ በጣም አሪፍ ትሬድ ነበር። ይሄኛው ኤስቲሜቲ ባትፈጠር ብዙ ዊን ሬት አይኖረውም ነበር። ግን አብዛኛው ሰው ዳም ናቸው። በዚህኛው ሲአይኤስዲ ሊገቡ እየሞከሩ ነበረ። እንደዛ ድረስ ትሬስ አያደርግም። ማርኬቱ በጣም ቮላቲሊቲ ነበር። ያን ቮላቲሊቲ ምክንያት አስመልክቶ እኔ ራሱ ማርኬቱን እዚህ ጋር ነው ከሻረኩት እና እዚህ ጋር ትንሽ ትሬስ ማድረግ ጀመረ። ትሬስ ያደረገበት ምክንያት አብዛኛው ሰው እዚህ ጋር ነበር ባይ ሊሚታቸውን ያስቀመጡት። ለዛ ነው ትሬስ እያደረገ የነበረው። እቺኛን ኢንቨርሰና ፈጠረ። ደግሞ እዚህ ጋር ደግሞ እኔ ብሬክ ኢቭን እንዳላደርገው የጠቀመኝ ነገር እዚህ ጋር ሲአይኤስዲ ነበር። በሱ ምክንያት ትሬስ ያደርጋል ብዬ እዚህ ጋር ነበር በቲፒ ወጣሁት ማለት ነው። ሶ በዚህ ሳምንት 2% አፕ ማለት ነው። ቪዲዮውን አላስረዘመው ለሱፖርት ታኝ ያሳኘው ዋዘን ኮል አርብ የአርቡ ይሻላል። የአርቡ ኢሞት በጣም አሪፍ ሞር ኢዚ የነበረ ትሬድ። የሰኞው ዋዝ ላይክ ወደዚህ አካባቢ ዲስዋን የሰኞው ከአርቡ ጋር ይመሳሰላል፣ ግን የአርቡ በጣም ኢዚ ነበር። ኤስኤምቲ ምናምን ስለነበር ሙሉ ቤሪሽ ማርኬት ምናምን ስለነበር በጣም አሪፍ ነበር። በጣም ደስ ነው። and ዋና እንድገባበት ምክንያት የረዳኝ ይሄን ትሬድ እዚህ ጋር የነበረው 15 ሚኒት ለምን እንደገባ አላውቅም። 15 ሚኒት ላይ በ15 ሚኒት ፌር ቫልዩ ጋፕ ላይ አሪፍ መስሎ ነበር የታየኝ። ላይክ እስ ጉድ አናዘሩ ሌላ ጊዜ የምገባቸው ትሬዶች 15 ሚኒት ላይ ሊትራሊ ጉድ ናቸው። ዳንቺና 15 ሚኒት እዚህ ጋር የተሳሳትኩት ስህተት ነበር። አንድ ስህተት
እዚህ ጋር 15 ሚኒት ፌብሩዋሪ ጋባችን ላይ እችኛዋ ተች ላይ ከመግባት አንጻር ሙሉውን እዚህ ጋር ብገባው ይሻል ነበር። ለምን እዚህ ጋር ክሊር ሲአይኤስዲ ነበረች። እዚህ ጋር በጣም ክሊር የሆነ ሲአይኤስዲ ነበር። ቢያንስ እንኳን እዚህ ድረስ ብገባው እስከ ኒውዮርክ ሃይ ድረስ ከች ማድረግ ይችል ነበር። ከዚህ ኒውዮርክ ሃይ ችኛው ኒውዮርክ ሃይ ድረስ ከች ማድረግ ይችል ነበር። ዋናው ዓላማዬ ማርኬቱ በጣም ቡልሽ ነበር። ይሄኛው ቀን ላይ እንዳለ ቡልሽ ነበር፣ ወደ ላይ እየወጣ ነበር። እዚህ ጋር ይሄኛው ተቼ እዚህኛው ጋር ብገባው ቢኒዮን ነበረ። ማክሰኞ አልገባውም ነበር። ማክሰኞ ያልገባውበት ምክንያት ሃይ ቮላቲሊቲ ነበረ። ደግሞ በጣም ትላልቅ ስፕሪድ እየፈጠረ ነበር። እዛ ከገቡበትም ወርስ ወደ ሮብ እንሂድ። የሮብ ይሻላል ብዙ ቮላቲሊቲ የለውም። እችኛ ፌብሩዋሪ ጋፕ በኋላ ሳያችኋል። ሮብ ደስ የሚለው የሮብ ዊን በጣም ትልቅ ነበር። በጣም አሪፍ ከቻረኩት ትሬድ የነበረው የሮብ ዕለት ነው። በጣም ኩል የሆነ ትሬድ። ማርኬት ምን እያደረገ ነበር? ሳምንቱ ሙሉ ወደታች እየወረደ ነበር። ከዚህ ጀምሮ እንዳለ ወደታች እየወረደ ነበር። ላይክ ትራምፕ ራሱ ትዊት እያደረገ ነበረ ላይክ ማርኬት እንደሚወርድ ምናምን፣ ቢትኮይን ለዛ ክራሽ ምናምን ስላደረገ it will be good. this will be ይሄኛው ደግሞ ከዚህኛው አርብ ጋር በጣም የሚመሳሰል ትሬድ ነው። እዚህ ጋር ምን አገኘን? 5 ሚኒት ፌር ቫልዩ ጋፕ። እዚህኛው 5 ሚኒት ፌር ቫልዩ ጋፕ ላይ በደንብ ወደ ሎው ታይም ፍሬም ላይ ሎው ታይም ፍሬም ላይ ወርጄ እዚህኛው ተች አደረገልኝ። እኔ እዚህ ጋር ዌት አድርጌ ነበር። ሲአይኤስዲ ቼንጅ ኢን ስቴት ዲሊቨሪ ዌት አድርጌ ነበረ። አልሰጠንም። ቼንጅ ኢን ስቴት ዲሊቨሪ ስላልሰጠን እዚህ ጋር ምን አደረገ ማርኬቱ ከኤኤስ ጋር ኤስኤምቲ ይፈጠራል። እሷን ኤስኤምቲ ጠብቄ ምን አደረግን? እዚህ ጋር የ5 ሚኒት ሲአይኤስዲ ሰጠ። እዚህኛው የ5 ሚኒት ሲአይኤስዲ ልክ ሲያደርግልን ማርኬት እንዳለ ክራሽ አደረገ ወደታች። እዚህ ጋር ቢያንስ ጄኔሬሽናል ዌልዝ ይሆን ነበረ ማርኬት ሙሉ ቢወርድልን። የሮቡ ደግሞ ይሄን ይመስል ነበረ። ሐሙስ ገብቻለሁ መሰለኝ። ሐሙስ ገብቻለሁ። ሐሙስ ሎስ ነበረ። ክራሽ በጣም ያናድድ ነበር የማርኬት ግሪድ ሆንኩኝ። ከስቶፕ ሎስ እኩል ከማስቀምጠው ላይ ወደታች ዝቅ ባደረገው ኖሮ ፉል ቲፕ ይነካልኝ ነበር። እኔ ደግሞ መንፈራው ላይ እዚህ ጋር ወደታች ካረኩት ብዙ ብር አጣ ነበር። እዚህ ጋር ከማጣ ብዬ ትንሽ ከፍ አደረኩት። ማርኬት ሪትሬስ ያደረጋል። እችኛው ካንድል አሳሳተችኝ። እችኛው ካንድል አሳሳተችኝ። ደን ማርኬት ከኔ ወደ ቲፒ ሄደ ማለት ነው። እኔ እዚህ ጋር አስወጥቶኝ እንዳለ አስወጥቶኝ ወደ ቲፒ ሄደና ሙሉ ብሬክ ዳውን ላድርግላችሁ ወደ ዴይሊ ታይም ፍሬም። ይሄኛው በጣም 1 ኢን ሚሊዮን የሚከሰት አሪፍ ትሬድ ነበር። የሐሙስ ዕለት እዚህ የነበረችን ዴይሊ ኦፕኒንግ እችኛው በሷ ምክንያት ማርኬት ሐሙስና አርብ ቡሊሽ ነበር። በጣም ወደ ላይ እየገሰገሰ ነበር። እሱን ቻንስ አስመልክተን ሐሙስ ዕለት ይሄንን ሎስ ወስደናል ማለት ነው። ግን ሎስ አይባልም። ይሄን ያህል በራሴ ግሪድነት ነው። ወደ ጨርሰናል ይሄን ቪዲዮ። ቴንክስ ፎር ዋቺንግ። እንደ ቢትኮይን ግዙ። 77,000 ላይ ያለው እንደ $10 ላይ $0.008 ምናምን መግዛት ትችላላችሁ። እሱን ግዙና ጀነሬሽናል ዌልዝ እነዚህ ድረስ ካያችሁን ቴንክስ ፎር ዋቺንግ። ጂጂስ